ሰላም ወደ ዩቲዩብ ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ነን ጋይስ፣ እንዴት ናችሁ? ቪዲዮ ስታዩ እንዴት ነው? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነው ወይ? አብዛኞቻችሁ ቪዲዮ የምታዩት ሰብስክራይብ ሳታደርጉ ነው። ባካችሁ ሰብስክራይብ አድርጉ፣ ምክንያቱም ለእኔ ይጠቅመኛል። ከዚህ በመቀጠል የማሳያችሁ ቪዲዮ አንድ በጣም የወደድኩትን ቦታ ነው። ባህላዊ ቦታ ነው። በጣም ታዋቂ ነው። ከዚህ በፊት ሌላ ብራንች ነበረው። አክቹዋሊ ብራንች ሳይሆን ሌላ ቦታ ነበር ሎኬትድ ያደረገው። ግን ያ ቦታ በልማት ምክንያት ስለተነሳ ወደ ሌላ ቦታ ሽፍት አድርጓል እና ያ ቦታ ምን ያህል እንደሚያምር፣ ምን ያህል የኢትዮጵያን ባህል እያስተዋወቀ እንዳለ፣ ምን ያህል ይህንን ስራ የጀመሩ ሰዎች ለኢትዮጵያ ያላቸውን ጥልቅ ፍቅር፣ ክብር፣ ባህላቸውን ምን ያህል እያስተዋወቁ እንደሆነ እና ኢትዮጵያን እንዴት በዓለም ደረጃ እያስጠሩ እንደሆነ በጣም ስለገረመኝ የኢትዮጵያን ትንሽዬዋን አካል ላሳያችሁ ፈልጌ ነበረ። በተለይ ውጭ ሀገር የምትኖሩ ጓደኞች ካላችሁ ይቺን ቦታ ኢትዮጵያ በምትመጡ ሰዓት መታችሁ ብታዩት በጣም ደስ ይለኛል። ከሰኞ እስከ እሑድ ፕሮግራም አላቸው። ስለዚህ ከ12 ሰዓት ከምሽቱ 12 ሰዓት ጀምሮ ስለሆነ ሙዚቃም ጭፈራው ምኑም ያለው መታችሁ ብታዩት ባይ ነኝ። ቦታው የት ነው የምናገኘው የምትሉኝ ከሆነ ኮመንት ላይ ጻፉልኝ፣ እነግራችኋለሁ የት እንደሆነ። ሙሉ መረጃውን ሰጣችኋለሁ። መጀመሪያ ግን ቦታውን እንድትወዱት ስለምፈልግ ቪዲዮን ተከታተሉትና እስቲ ሌት ሚ ኖው ኢን ዘ ኮመንት። እኔ በጣም ወድጄዋለሁ፣ ምክንያቱም ኢትዮጵያ ሰፊ ናት፣ የታወቀ ነው። ሰፊ ናት ኢትዮጵያ፣ ሰፊ ናት። ብዙ ያልታየ ባህል አላት፣ ያልታወቀ ባህል አላት። ብዙ ሊሰራ የሚገባ ነገር እንዳለ ይገባኛል። ግን ካሉት ነገሮች ሰብሰብ አድርጎ አንድ ማዕከል ላይ ማግኘት ይቻላል እና ይሄ ማዕከል ደግሞ ሙዚቃውንም፣ ጭፈራውንም፣ ምግቡንም፣ መጠጡንም የኢትዮጵያ ሁሉንም ነገር የምታገኙበት በአንድ ላይ ልታገኙበት የምችሉበት ቦታ ስለሆነ ይህም ቦታ ላስገበኛችሁ ወድጃለሁ። ሌላ ደግሞ ልነግራችሁ የምፈልገው ነገር ባህሉን ከማስተዋወቅ ውጭ ደግሞ ያየሁት ነገር ምንድን ነው? አርት ጋለሪዎችም ኮላብሬት ያደርጋሉ አብረው እና የተለያዩ ስዕሎችም አይቻለሁ እዛ ውስጥ በጣም በጣም የሚያማምሩ ኢምፕረስ የሚያደርጉ ምን ያህል የሰው ልጅ ብዙ መስራት ብዙ ማድረግ እንደሚችል በጣም የሚያሳዩ እና በጣም የገረመኝ ነገር ነው። ሌላ ምንም የምላችሁ ነገር የለም። ቪዲዮ ሁሉን ነገር ይናገራል። ገብታችሁ እዩት። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ ቪዲዮ እንድትከታተሉ ጋብዛችኋለሁ። ወደ ቪዲዮ ቀጣይ እንድታዩት ጋብዛችኋለሁ። አመሰግናለሁ ጋይስ፣ ወዳችኋለሁ። ተጋበዙልኝ ጋይስ። እንግዲህ እንደምታዩት ቦታው በጣም ካልቸሩን፣ ባህሉን የጠበቀ ወጉን የጠበቀ ቦታ ነው። በተለያየ ቀለል ባሉ ማቴሪያሎች የተሰራ ቢሆንም ግን በጣም ለአይን ውብና ማራኪ የሆነ ቦታ ነው። ሌላው ደግሞ ለየት የሚያደርገው ነገር ከሙዚቃውና ከባህሉ ከጭፈራው በስተጀርባ አርት ጋለሪንም አብሮ ይዟል። ይህ ማለት ሰዎቹ ምን ያህል ከሰው ጋር የመስራት ሀገራቸውን ባህል የማስተዋወቅ እና ከሌሎች ጋር ተባብሮ የመስራት ባህልን ኢትዮጵያ ላይ ለማስፋፋት ጥረት እያደረጉ እንዳለ ነው። ኢትዮጵያውያን በባህላችን አብሮ መብላት እንጂ አብሮ መስራት ላይ ብዙ አይደለንም። ግን ይሄ ቤት ግን በትንሹ የሚያሳየው አብሮ መስራት እንደሚቻል ነው። ምክንያቱም ኮላቦሬሽን አሉ፣ ጋለሪዎች አሉ። አንድ ማዕከል ላይ ብዙ ነገር ይቺ ትልቋን ኢትዮጵያ አነስ ባለም ቢሆን ሁኔታ የሚያሳይ ነው። እዚህ ጋር የተለያዩ ባህላዊ የሆኑ ወንበሮች አሉ። ስዕሎቹ ከጀርባ ቢቀመጡም ከፊት ለፊት ግን አረፍ ብለን በምቾት ልናስተናግድባቸው የምንችልባቸው ቦታዎች አሉ። ምግብ የሚያቀርቡት በመሶብ ነው፣ ባህሉን በጠበቀ መልኩ። ለምግቡም ደግሞ ማስቀመጫ መሀል ላይ በኋላ ታዩታላችሁ ቪዲዮ ላይ ምጣድ ያደርጋሉ። ይሄ ማለት በጣም ደስ የሚል ነው። ኢትዮጵያን በጣም ሊያስተዋውቅ የሚችል ነው። በርጩማው፣ ሰፌዱ ታዩታላችሁ ጋይስ። እዛች ጋር የምትታየን 10 ብር ነች። እኔ ራሴ በጣም የተገረምኩት 10 ብር ሹሩባዋን ፈታለች እዚህ ፎቶ ላይ በጣም ታምራለች። በጣም ነው የሚያምረው ወንበሩ። እዚህ ጋር ደግሞ አንድ
የሃይማኖት ሰው አሉ። ጧፍ አብርተው መጽሐፍ ቅዱስ እያነበቡ ጸሎት እያደረጉ ነው። የተለያዩ ከባህልም ትንሽ እንትን ያሉ ፎቶዎች አሉ። ፎቶዎች እንበላቸው ስዕሎች አሉ። ወንበሮቹ በጣም ምቹ ናቸው። እኔ ሞክራቸዋለሁ። እናንተም ሄዳችሁ ብታዩት በጣም ደስ ይለኛል። ቦታው በጣም ውብ እና ማራኪ ነው። አያችሁት ጋይስ? ቅድም ያልኳችሁ ይሄ ምጣዱ በጣም በጣም ደስ ይላል። እና እዚህ ጋር ቤቱ ከፊትም አለው ለብዙ ሰዎች መቀመጫ የሚሆን ቦታ አለው። እዚህ ጋር ግን አይ ቲንክ እንደ ቪአይፒ የሚጠቀሙት ይመስለኛል። የተወሰነ ሰው ነው እዚህ ጋር የሚቀመጠው። የተለያዩ አውደሪዎች አሉ። አያችሁ እዚህ ጋር ደግሞ የሆነ ዛፍ ይታየኛል። እዚህ ጋር ደግሞ ምስኪን እናት አሉ። እዚህ ጋር ፊታቸው ላይ ያስታውቃል ውበታቸው። አፍሪካዊ እናት ናቸው አይ ቲንክ፣ ግን ኢትዮጵያዊ ሳይሆኑ አፍሪካዊ ናቸው እንጂ። እዚህ ጋር ደግሞ የተለያዩ ሰው እዛ ጋር አይ ቲንክ ኪችኑ ይመስለኛል። እና ጋይስ ስለምትከታተሉኝ በጣም አመሰግናችኋለሁ። አሁን ደግሞ ወደ መውጫ ላይ ያሉትን ኢሜጆች አሳያችኋለሁ። በጣም ነው የሚያምረው። መታችሁ እዩት። የት እንዳለ ቦታውን ማወቅ ከፈለጋችሁ ሁሌም ኮመንት ላይ ጻፉልኝ፣ እነግራችኋለሁ። አመሰግናለሁ። ባይ